بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. لما درس يحسب كبت يود أنك وتلك على ما كان له يانا لما بالما الساكاته عنده هزالج قبلها التالقس هزالج ነው መጓዝ መራመድ መንቀሳቀስ የማይችል ህፃልች ከሩቅ የሆነ ነገር ያይና ያን ካልሰጣችሁኝ ብሎ ያለቅሳል ይነፋረቃል ለምን ሄዶ ማንሳት ስለማይችል አንተ ግን መሞከር ትችላለህ መስራት ትችላለህ ማድረግ ትችላለህ ታዲያ ለምን ነው ማድረግ እንደማይችል ህፃልች ቁጭ ብለህ የምታለቅሰው ራስህንስ የምትወቅሰው ይሄ የሙስሊም ባህሪ አይደለም የሙእሚን ሰው ባህሪ አይደለም በፍጹም እኛ ሰዎች ነንና ብዙ አላማ አለን ብዙ እቅድ እንይዛለን ስለዚህ ያ እቅድ እንዲሳካ ቁጭ ብለን አሁን ያለንበት ሁኔታ እያሰብን ከማልቀስ ይልቅ ከመበሳጨት ይልቅ አቧራችንን አራግፈን ብድግ ብለን የትኛው ነው መንገዱ የኔን አላማ የማሳካበት የሆነው ትክክለኛው መንገድ የቱ ነው ብለን ያን ትክክለኛውን መንገድ መርጠን በዛ መንገድ ላይ ጉዟችንን መጀመር ነው والله እሱ ነው ውጤታማ የሚያደርገን ደግሞ ካሰብክበት والله ካሰብክበት ከታገልክ فإذا عزمت فتوكل على الله ቁርጥ አርጋ ከተነሳህና በአላህ ላይ ከተመካህ ትደርሳለህ አሰብክበት ምንም ጥርጥር የለውም ዑለሞችም እንደኛው ሰዎች ናቸው አይደለም ግን መስዋዕትነት ከፍለው ተምረው ዓሊም ሆኑ ዑለሞች ተባሉ ዳዒዎችም እንደኛው ሰዎች ናቸው ታገሉ ለፉ ሰዎችን ወደ መልካም ነገር ይጠራሉ በስመ ጥር የምታውቁ ትልቁ ነጋዴ የተሳካለት ነጋዴ እሱ እንደኛው ሰው ነው ሲወለድ ምንም አልነበረውም ተግቶ ለፍቶ አላህ ተባረከ ወተዓላ ተማጸነ ተዋደቀ የልፋቱን ውጤት አላህ ተባረከ ወተዓላ ሰጠው አንተስ ሰው አይደለህም በምድር የምትለያዩት ጠንከር በል አይ እኔ እኮ ሰው የለኝም የሚያግዘኝ የሚረዳኝ ሰው የለም ካልክ እንደውም ሰው እኮ የሚጠነክረው ብቻውን ሲሆን ነው የሚረዳኝ የለም ብሎ ሲያስብ ነው አይደለም እንዴ እኔ ብቻ ነኝ ለራሴ ያለሁት በለስታሱ ትጠነክራለህ ጠንከር በል ሐቢቢ ኢንሻአላህ አላህ ተባረከ ወተዓላ ይፈርጅ